ሴልስ እንሂድ። ሴልስ ላይ ሴልስ ክሊክ ስታደርጉ ቀጥታ የሚመጣላችሁ የኮቴሽን ፎርም ነው። እዚህ ጋር እንዳለ ኮቴሽኖቹን ከነስታተሳቸው ያሳያቸዋል። እነዚህ የተሰሩ ትራንዛክሽኖች ናቸው፣ ሴልስ ትራንዛክሽኖች። ስለዚህ አዲስ ኮቴሽን ለመስራት ኒው ብለን ከስተመሩን እዚህ ጋር ሰሌክት እናደርጋለን። ፕሮዳክቱን ሴል የምናደርገውን ፕሮዳክት እዚህ ጋር እንመርጥና ከነ ኳንቲቲው ፕራይሱንም እዚህ ጋር አስገብተን ሌላም ካለን ልክ እንደዚሁ ማስገባት እንችላለን። ዲስካውንት ካለንም እዚህ ጋር ዲስካውንት የምትላለች ዲስካውንት ብለን ዲስካውንቱ በሁሉም ላይኖች ላይ ነው ወይስ ግሎባል ነው? በሁሉም ላይኖች እናድርገውና ለምሳሌ 10% ቅናሽ ከሆነ 10% እንላለን። አፕላይ ስናደርገው በሁሉም ላይን 10% እንደዚህ ያደርግልናል ማለት ነው። ኦኬ። ከዚህ በኋላ በኢሜል ለከስተመሩ መላክ እንችላለን። ሴንድ ባይ ኢሜል ብለን ሴንድ እንበለው። ከዚህ በኋላ ኮንፈርም ካደረግን ኮንፈርም እንለዋለን። ኮንፈርም ስንለው ኦርደር ሆኗል፣ ሴልስ ኦርደር ሆኗል። ከዚህ በኋላ ኢንቮይስ ክሬት ማድረግ እንችላለን፣ ዴሊቨሪ ማድረግ እንችላለን። ዴሊቨር አድርገን ኢንቮይስ መስራት እንችላለን። ዴሊቨሪ ላይ እገባለሁ። ከዚህ በኋላ ኳንቲቲውን እዚህ ጋር አስገብቼ ዴሊቨር እንዲደረግ ቫሊዴት እለዋለሁ ማለት ነው። ስለዚህ ከስቶካችን ይቀነሳል። ወደ ኋላ ልመለስና ዴሊቨር አድርጌያለሁ። አሁን ኢንቮይስ ክሬት ማድረግ እችላለሁ። ክሬት ኢንቮይስ እለዋለሁ። ሬጉላር ነው ወይንስ ዳውን ፔመንት ነው የሚለውን ሴሌክት ማድረግ ትችላላችሁ። ሬጉላር በሚለው እንለፈው። ኦኬ። ከዚህ በኋላ እዚህ ላይ እንዳለ የምታዩት ነገር ከዛ የመጣ ነው። እዚህ በኋላ ኮንፈርም እንለዋለን ማለት ነው። ኮንፈርም ካልን በኋላ ፔመንት ሬጂስተር እናደርጋለን። ሬጂስተር ፔመንት ብለን በባንክ ነው በካሽ ነው እሱን ሴሌክት አድርገን እዚህ ኢፌክቲቭ ዴቷን ሰጥተነው ክሬዲት ፔመንት እንለዋለን። እዚህ ከስተመር ፔመንት ኢንቮይስ ይሄኛው ከማን ጋር ይገናኛል? ከአካውንቲንግ ጋር ይገናኛል ማለት ነው። አካውንቲንግ ላይ ሄዳችሁ ብታዩት የእያንዳንዱ ጆርናል ኢንትሪ እንደዚህ ያሳያቸዋል። ዴቢት እና ክሬዲት አካውንቱ። ኦኬ። ስለዚህ የሴልስ ሞጁል በዚህ መልክ ይሄዳል ማለት ነው። ዴሊቨሪ እና ኢንቮይስ አለው። እዚህ ጋር ስማርት በተን ያሳያቸዋል። ኮቴሽን ላይ ብትሄዱ ሴልስ ኦርደር ነው። ኤስ12 የሚለው ኮድ ያለው ነው። ኮቴሽን ላይ ብትሄዱ ታገኙታላችሁ ማለት ነው። የመጀመሪያው ማለት ነው። ስለዚህ በዚህ ወይ ሴልስ ማድረግ ይቻላል። ኮቴሽን ከዛ ሴልስ ኦርደር ከዛ ዴሊቨሪ ኢንቮይስ እንደዚህ መስራት እንችላለን ማለት ነው። ሪፖርቲንግ ላይ ሴልስ ሪፖርት ማየት ይቻላል። ይሄኛው ባይ ዲፎልት የሚመጣላችሁ ቻርት ነው። በተለያዩ ቻርቶች መሰረት ያሳያቸዋል። ኦኬ። እዚህ ጋር ብሩዝ ማድረግ እንችላለን። ኦርደርስ ላይ ኮቴሽኖቹን ለብቻ ማየት እንችላለን። ኦርደርስንም ለብቻ ማየት እንችላለን። ኦርደርስ ላይ የሚያወጣላችሁ ሴልስ ኦርደር የሆኑትን ማለት ነው። ኢንቮይስ ስታተሱን እዚህ ጋር ይነግራቸዋል። ሴልስ
ይህን ይመስላል። ወደ ቀጣዩ ሞጁል እንሂድ።